እንዴናችሁ እንኳን ወደ ፓርት 2 በሰላም መጣችሁ ማለት ነው። ስለ ስራ ሀሳብ አፑ ለምን ይከፍላል፣ ምን ይጠቀማል፣ በስንት ቀን ነው የምንሰራው፣ ዊዝድሮ እንዴት ነው የምናደርገው፣ እስከ ስንት ይሰራበታል እና በጣም ብዙ ነገሮችን ስለ አፕሊኬሽኑ ፓርት 1 ቪዲዮ ሰርቻለሁ። ፕሊስ አዳዲስ የገባችሁ ሰዎች እሱን ስራ ወይም ደግሞ እሱን ፓርት ሳታዩ ብትገቡ ስራው ላይ ውጤታማ የመሆን እድላችሁ በጣም ዝቅተኛ ነው። ምክንያቱም ምን እየሰራችሁ እንደሆነ ስለማታውቁ ማለት ነው። ስለዚህ ተመልሳችሁ ፓርት 1 አፑ ለምን እንደሚከፍላችሁ ለምን ይከፍለኛል የሚለውን ጥያቄ እና ደግሞ ሌሎችም ብዙ ጥያቄዎች የሚመልስ ቪዲዮ ስለሆነ ተመልሳችሁ ፓርት 1 ማየታችሁን ፕሊስ አትርሱ። ይህ ደግሞ ፓርት 2 ነው። አካውንት እንዴት አድርጋችሁ ነው የምትከፍቱት እና ታስኮች እንዴት አድርጋችሁ ነው የምትሰሩት፣ ኤጀንት ስር እንዴት አድርጋችሁ ነው የምትመዘገቡት የሚሉ ፓርቶችን የሚያሳይ ቪዲዮ ነው። ስለዚህ ይህንን ቪዲዮ ደግሞ ፓርት 1 ከጨረሳችሁ በኋላ በጥንቃቄ እስከ መጨረሻ ማየት ይኖርባችኋል ማለት ነው። ዳይ ወደ ፕሮሰሱ። የአፕሊኬሽኑ ሊንክ ከታች ሞር የሚለው ጋር ነክታችሁ ዲስክሪፕሽን ላይ ታገኙታላችሁ፣ ወይ ደግሞ እዚህ ጋር የምታዩት ቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። ኔት 3343 ብላችሁ ሰርች አድርጉ። አፕሊኬሽኑም እዚያ አለላችሁ እና አንዳንድ ቪዲዮዎችም አብዴቶችም ሲኖሩ እዛ ቻናል ላይ ነው ፖስት የማደርገው። ቻናሉን መቀላቀላችሁ አትርሱ። የተቀላቀላችሁ ሰዎች ደግሞ አፑን ከታች አለላችሁ። ዩቲዩብ ላይ የምታዩት ሰዎች ደግሞ ከዚህ ከቪዲዮ ስር ሞር የሚለውን ስትነኩ ዲስክሪፕሽን ላይ አለ። አፑን ካወረዳችሁ በኋላ በእንደዚህ አይነት መልኩ ያመጣላችኋል ማለት ነው። እናንተ ቀጥታ ሬጂስተር የምታደርጉት በምንድን ነው? እዚህ ጋር ባለው በጉግል ነው ሬጂስተር የምናደርገው ማለት ነው። እኛ ጋር አሁን ጉግል የሚለውን ትነኩታላችሁ። ከዛ አካውንት እናንተ ኢሜል ላይ ያለውን ያመጣላችኋል ማለት ነው። ስለዚህ እሱን አንድ ጊዜ ትነኩታላችሁ። ከዛ ትንሽ ጠብቁት። ኢንፎርሜሽኖቹን ይጠይቃችኋል። የሚጠይቃችሁን ኢንፎርሜሽን በደንብ ትሞላላችሁ ማለት ነው። እዚህ ጋር ስሙን ከፈለጋችሁ ደስ ያላችሁ ነገር መቀየር ትችላላችሁ ማለት ነው። ከዛ በርዝዴይ የሚለው ጋር ደግሞ ገብታችሁ ትክክለኛ የተወለዳችሁበትን ብታስገቡ እና ሞር ደግሞ ከ18 ዓመት በላይ ብታረጉት በጣም ይመከራል ማለት ነው። ሀገር ደግሞ ኢትዮጵያ ታደርጉታላችሁ። ይሄኛው እንደዚህ ካስተካከልን በኋላ በቀጣይ የሚመጣው ነገር ምንድነው? እዚህ ጋር ጾታ ያመጣላችኋል ማለት ነው። ጾታ ወንድ ሴት ብሎ እዚህ ጋር አማራጭ አምጥቶልናል። ወንዶች የሆናችሁ ሜል ታረጉታላችሁ፣ ሴቶች ደግሞ ፊሜል። እዚህ ጋር ደግሞ በትክክል መሙላታችሁን እርግጠኛ ሆኑ። ስማችሁንም ኢትዮጵያ የሚለውንም በደንብ ቼክ ማድረጋችሁን እርግጠኛ ሆኑ። ቀጣይ የምናደርገው ምንድነው? ሴቭ ትሉታላችሁ። ያው አፕሊኬሽን ከፈተ ማለት ነው። እዚህ ጋር ልክ ሲከፍትላችሁ ቀድም እንዳልኳችሁ በሊንኩ ከታ ካወረዳችሁ እንደዚህ ይመጣላችኋል። እቺኛዋን ሊንክ እንደዚህ ይመጣላችሁ፣ ኮንፊርም ትሏታላችሁ። መጀመሪያ ማድረግ ያለባችሁ ነገር ምንድነው? ኤጀንት ስር መግባት ይኖርባችኋል። ያው እኔ ኢንቫይት ያደረኳችሁ ሰዎች እዚህ ጋር ነው የምትገቡት ማለት ነው። ሌላ ሰው ኢንቫይት ያደረጋችሁም እዚህ ጋር ገብታችሁ ኤጀንት ኮድ ትሞላላችሁ ማለት ነው። ኤጀንት ኮድ የምትሞሉት ያው የላክላችሁ ሰው ነው የምትሞሉት። እሺ ያው እኔ ከላኩላችሁ እኔ ጋር ነው መግባት ያለባችሁ እና እዚህ ጋር ግን አንድ በጣም ማወቅ ያለባችሁ ነገር ምንድነው? ሜሴጅ ሊላክላችሁ ይችላል። ሜሴጅ የሚጠልፉ ሰዎች አሉ። በጣም ያው ተጠለፋችሁ ማለት ያ ሰው ካላስረዳችሁ አትሰሩም። እነሱ ዝም ብሎ መጥለፍ ብቻ ነው ስራቸው። ከዛ ያው ስራውን ካላስረዷችሁ በደንብ ስለ ስራው ኢንፎርሜሽን ካላገኛችሁ ስለማትሰሩ ላለመጠለፍ ጥንቃቄ ማድረግ አለባችሁ። መጠለፉ እንዴት እንደሆነ ላሳያችሁ ማለት ነው። ልክ እዚህ ጋር እንደምታዩት አሁን ሜሴጅ ይመጣል። ከላይ ያያችሁት ሜሴጅ መጣ። እዚህ ጋር ከላይ ማየት ትችላላችሁ፣ ወይ ደግሞ እዚህ ከታች ጋር ሜሴጅ ላይ አለች፣ እዚህ ጋር አለች። እዚህ ጋር ስትገቡ እንደዚህ አይነት ሜሴጅ፣ ይሄ እኔ ራሴ ለእናንተ ለማሳየት የላኩት ነው። ስለዚህ እዚህ ጋር የሚለውን ስታዩት እንደዚህ ያመጣላችኋል። ይሄ ማለት ማታውቁት ሰው ጋር ኤጀንት እኔ ጋር ተቀላቀል እያለክ ነው። ዝም ብለህ እሺ ካልከው ባያስረዳክ ያው ከንቱ ትሆናለህ ማለት ነው። ሳሰራ ነው የምትቀረው። መውጣት ደግሞ አይቻልም ከኤጀንሲ። ስለዚህ ምንድነው የምታደርጉት ማለት ነው? ይሄኛውን እዚህ ጋር ያለውን ሪፊውዝ ነው የምታደርጉት። ያው እኔ ሪፊውዝ አደረኩት፣ አልቀበልም አልኩት። በቃ ያ ሰው ደግሞ አይልክልኝ። ብዙ ሊላክላችሁ ይችላል። እንደዛ አድርጋችሁ ማለፍ ይኖርባችኋል። ኤጀንት ላይ ታዲያ ምንድነው የምናስገባው? ኤጀንት የሚሆናችሁን ሰው ኮድ ነው የምታስገቡት፣ በደንብ ሳፖርት እንዲያደርጋችሁ። የኔ ልጆች የሆናችሁ ያው የምታስገቡትን ኮድ ላሳያችሁ እዚህ ጋር ማለት ነው። 29 ይሄኛውን ስክሪንሾት አድርጋችሁ ትይዙታላችሁ። 2901 532 እቺኛዋ ነች የኔ አይዲ ማለት ነው። ቼክ ስታረጓት ኔት ብላ ትመጣላችኋለች። እቺ አይዲ ኮፒ አድርጓት ወይ ደግሞ ስክሪንሾት አድርጋችሁ ያዛት፣ ወደ ለበኋላ ትጠቅማችኋለች። እዚህ ጋር ሰብሚት ትሉታላችሁ። ኤጀንት ለመሆን ኤጀንት ስር ለመቀላቀል ወስናል ይለኛል። ያው ኦኬ ያልኩት። ከዛ ኮንፊርም ትሉታላችሁ። ያው እኔ ኤጀንት ስር ተቀላቅላችኋል ማለት ነው። ቀጣይ የሚሆነው ነገር ምንድነው? ኤጀንት ስር በዚህ መልኩ ተቀላቀላችሁ። ቀጣይ የሚሆነው ደግሞ እዚህ ጋር ነው። እዚህ ጋር ገብታችሁ ታስኮቻችሁን መስራት መጀመር ይኖርባችኋል ማለት ነው። ስለዚህ ታስካችሁን የምታገኙት የት ነው? እዚህ ጋር ሆስት ታስክ ሚል አለ። ሆስት ታስክ ሚለው ጋር እዚህ ጋር አውቴንቲኬሽን ወይም ደግሞ ቬሪፋይ አድርግ ሚል አለ። ቬሪፋይ አድርግ ሚለውን ቬሪፋይ ሚለውን ነካዋለን።
ቬሪፋይ የሚለውን እንነካዋለን። ከዛ ካሜራ ይከፍትልናል እዚህ ጋር ልክ እንደምታዩት ማለት ነው። ካሜራ ሲከፍት አፕሎድ ፎቶ ኦፍ ዮርሰልፍ የሚለውን እናደርጋለን። ከዛ እንደዚህ የፊት ካሜራ ፎቶ አንድ ተነሳችሁ ተሰጥቷላችሁ ማለት ነው። ሰው ቀጥታ ምንድነው የምታደርጉት? አፕሎድ ካላችሁት በኋላ እንደዚህ ጋር እንደምታዩት አሻንጉሊቱ አይኗችን አርገብግቡት፣ ወደ ቀኝ እና ወደ ግራ ዙሩ ትላለች እና ትንሽም አፋችሁን ደግሞ ከፈት አድርጉት። አሻንጉሊቷን ካያችኋት እሷ ትናገራለች፣ የምታደርጉትንም ታሳያችኋለች ማለት ነው። ሰው እሷን ከተከተላችሁ በኋላ ብርሃን ላይ ሆናችሁ መነጽር ኮፍያ አታድርጉ። ሰው እንደዚህ ያመጣላችኋል ማለት ነው። ልክ እዚህ ጋር እንደምታዩት ፓስወርዳችሁን በፍጹም መርሳት የለባችሁም። ብር ወጪ ስታደርጉ የምትጠቀሙት ስለሆነ ፓስወርዳችሁን ማትረሱን ፓስወርድ ታስገባላችሁ እንደምታዩት ማለት ነው። አውቴንቲኬሽኑን ሰጥታችሁ ከጨረሳችሁ በኋላ ቅድም ያልነበሩ አሁን የመጡ ነገሮች አሉ። እዚህ ጋር የምታዩት ታስክ አለ፣ እዚህ ጋር ታስክ አለ፣ አንድ ሁለተኛ፣ እዚህ ጋር ደግሞ 4 ታስክ አምጥቶልናል ማለት። ይሄ የሚከፍተው መቼ ነው? አውቴንቲኬሽን ስትሰጡ። ግን አንድ ማወቅ ያለባችሁ ነገር ምንድነው? አውቴንቲኬሽኑን ልክ እንደሰጣችሁ ታስክ መስራት ይኖርባችኋል። ምክንያቱም ሰዓት ይቆጥራል። ይሄኛው ሰዓት ማለቅ የለበትም። በዚህ ሰዓት ውስጥ ይሄኛው ሰዓት ሳያልቅ ታስካችሁን መስራት ይኖርባችኋል ማለት ነው። ሶ ታስካችሁን እንዴት እንደምትሰሩ ደግሞ ላሳያችሁ። ታስካችሁን በሁለት መንገድ ነው የምትሰሩት። እነዚህን ስትሰሩ ይዩት። ለምሳሌ አሁን እዚህ ጋር ምን ይላችኋል? ከታች አይታችሁት ከሆነ እዚህ ጋር 1000 ፖይንት 2000 ፖይንት 2000 ፖይንት ወደ ላይ ደግሞ አለ ደግሞ ወደ ላይ ሌላ ደግሞ 1000 ፖይንት ደግሞ አለ። እዚህ ጋር ጠቅላላ 6000 ፖይንት ነው የሚሰጣችሁ በቀን። ይሄ ማለት $0.6። ይሄንን የምታገኙት ግን ምን ስትሰሩ ነው የሚል ነገር አለ አይደለ? ሶ የሚሰጣችሁ እዚህ ጋር 180 ደቂቃ ማይክ ላይ ስትቆዩ፣ 120 ደቂቃ ማይክ ላይ ስትቆዩ፣ 60 ደቂቃ ማይክ ላይ ስትቆዩ እና የላይኛውም ደግሞ 120 ደቂቃ አለ ማለት ነው። እነዚህን ያው ማይክ ላይ መቆየት ይኖርባችኋል። ማይክ ላይ በስትክክል መቆየት ካልቻላችሁ ይሄኛው ቆጥሮ ሙሉ ካልሆነ ጎጎ የሚለው ነገር አይሰጣችሁም ማለት ነው። ስለዚህ ማይክ ላይ መቆየት ይኖርባችኋል ግዴታ። በስንት ሰዓት ውስጥ ነው? ያው እዚህ ጋር አስቀምጦላችኋል። እናንተ ሬጂስተር እንዳደረጋችሁበት ሰዓት ነው የሚወሰነው። ግን እዚህ ጋር በ8 ሰዓት ውስጥ 3 ሰዓት መስራት አለባችሁ ነው የሚለው በ8 ሰዓት ውስጥ። ስለዚህ እናንተ ያው 8 ሰዓት አላችሁ። በ8 ሰዓት እንዴት አድርጋችሁ እንደምትሰሩ ላሳያችሁ ማለት ነው። ለምሳሌ እኔ ጋር የምትመጡበት አንደኛው መንገድ ምንድነው? ልክ እንደገባችሁ እኔ ስር ተመዝግባችሁ እንዳየዋችሁ የኔን ሩም ሼር አድርጋችኋለሁ። ያው እዚህ ጋር እንደምታዩት ሜሴጅ መጣላችሁ። ልክ ስትገቡ ከኔ የሚላክላችሁ ሜሴጅ አለ። ኔት የቡብ ልጅ የሚለው መሆኑን ቼክ አድርጉና የሚጠይቃችሁ ነገር ምን እንደሆነ በደንብ አድርጋችሁ ቼክ ማድረግ ይኖርባችኋል ማለት ነው። ሶ እዚህ ጋር ልክ እንደምታዩት ከኔ የሚላክላችሁ ሜሴጅ እንደዚህ አይነት ነው። ምንድነው የሚለው? ሰላም እንዴት ነኝ፣ እንኳን ደህና መጣችሁ። ስለ አፑ አጠቃቀም ስራውን በደንብ ለመረዳት ከታች ያለውን ፎቶ ነክታችሁ ግቡ፣ ወይም ደግሞ ጥያቄ ካላችሁ ቴሌግራሜ ኔት ፋርምስ ይላል፣ በዛ አዋሩ። የምትገቡት እዚህ ጋር ፎቶ ነክታችሁ ነው። ቴሌግራሜ ደግሞ እዚች ጋር አለችላችሁ። ስለዚህ እንዴት አድርጋችሁ እንደምትገቡ ልንገራችሁ። ፎቶን ስትነኩት ቀጥታ ወደ ኔ ሩም ያስገባችኋል ማለት ነው። ልክ እዚህ ጋር ታስክ እየሰሩ ሰዎች ናቸው። ስለዚህ እናንተም ታስክ የምትሰሩት ነው። ማይክ ማለት ይሄ ነው። ቅድም ማይክ ስላችሁ ነበር፣ ማይክ ላይ መቆየት ስላችሁ የነበረው እዚህ ጋር ለነፃ ማይክ አለ። እዚህ ጋር ነፃ ወንበሮች ናቸው። ወቅታችሁ ስትነኩት ራሱ ያስቀምጣችኋል ማለት ነው። ለምሳሌ ላሳያችሁ። ለዛ ነበር አስገባው። እንደዚህ ፐርሚሽን ጠይቅ አስገብቶ ነበር። እኔ ማውራት አልችልም ማይክ ስለሚቋረጥብኝ ማለት ነው። ስለዚህ እዛ ጋር ገብታችሁ ሰዎች ያወሩ ነው እነሱን መጠየቅ ትችላላችሁ፣ እንደዚህ አይነት ክፍት ቦታ ስታገኙ። ሌላ ደግሞ እዚህ ጋር ሳይ ሄሎ ምትላለች ከታች፣ እሷ ጋር ገብታችሁ አንድ ጊዜ ሃይ ብትሉ ከታች ስለሚመጣ ግቡ ትባላላችሁ። ገብታችሁ የፈለጋችሁ ነገር ትችላላችሁ። ወንበር አግኝታችሁ እዚህ ሙሉ ኢንፎርሜሽን እናስረዳችኋለን፣ በደንብ ትሰራላችሁ። አንደኛ የራሳችሁ ሩም፣ ሁለተኛ ደግሞ የኤጀንታችሁ ሩም ሄዳችሁ መስራት ትችላላችሁ ብያለሁ። የኤጀንታችሁን ሩም እንዴት ነው የምታገኙት? ቀጥታ ኤጀንት ያደረጋችሁን ሰው አይዲ ትይዙና ልክ እዚህ ጋር እንደምታዩት እዚህ ጋር ሰርች ማድረጊያ አለች። ሰርች ማድረጊያ ምልክት አለችላችሁ እዚህ ጋር፣ እሷ ጋር ነው የምትገቡት ማለት ነው። ሰው እዚህ ጋር ገብታችሁ የኤጀንታችሁን አይዲ ትጽፋላችሁ ማለት ነው። የኔ ልጆች 2901532 ነው አይዲ። ሰርች ስታደርጉት እንደዚህ ይመጣል። እንደዚህ ትነኩታላችሁ። ላይቭ ካለው እንደዚህ አይነት ምልክት ያመጣላችኋል ማለት ነው። ላይቭ ከሌለው ደግሞ ወደታች ዝቅ አድርጋችሁ እዚህ ጋር ኢንተር የሚል ይመጣላችኋል ማለት ነው። ሰው ኢንተር እንለዋለን። ኢንተር ካልን በኋላ ልክ በዚህ መልኩ ይከፍትልናል። አንደኛው ወንበር ላይ ልክ እዚህ ጋር እንደምታዩዋቸው አንደኛው ወንበር ላይ ገብተን ታስክ እንሰራለን ማለት ነው። ያው እኔ ከገባው ማይኬ ስለማይሰራልኝ ነው። እዚህ ጋር ካሉት ወንበሮች ውስጥ አንደኛውን ነክታችሁ እናንተ መስራት ትችላላችሁ ማለት ነው። የፈለጋችሁን ወንበር ስትነኩ ይከፍትላችኋል። እዚህ ጋር አለ፣ እዚህ ጋር አለ።
ከነዚህ ውስጥ አንዱን መንካት ትችላላችሁ። ከዛ እዚህ ላይ 3 ሰዓት ስትቆዩ ነው ይሄ ታስካችሁ ኮምፕሊት የሚላችሁ ማለት ነው። ሰው ገብተን ነው ፖይንታችን ጨምሯል ያልጨመረ የሚለውን ነገር እናየዋለን ማለት ነው። እዚህ ጋር ልክ እዚህ ጋር እንደምታዩት 0 ነው። እንዴት አድርጌ እንደምቀይረው ላሳያችሁ። እዚህ ጋር ገብተን ይሄኛውን ክሌም እናደርገዋለን። ክሌም እንለዋለን። ከዛ ዳን ይለናል። ክሌም እናደርገው የቱ ጋር ነው? እዚህ ጋር ያለውን ማለት ነው። እዚህ ጋር ያሉትን ነው ክሌም እናደርገው። ይሄ ከሞላ በኋላ ክሌም ስለሚሆን ክሌም እናደርገዋለን። እነዚህ ሶስቱንም ክሌም አድርገን ጨርሰን ስንወጣ 6000 ፖይንት አለን። 6000 ፖይንት ማለት $0.6 ነው። ሶ ይሄንን በዚህ መልኩ መስራት ትችላላችሁ ማለት ነው። ምንም አይነት ጥያቄ ሲኖራችሁ የኤጀንታችሁን አይዲ እዚህ ጋር ሆስት የሆናችሁ ሰዎች የኤጀንታችሁን አይዲ እዚህ ጋር ገብታችሁ ስለምታገኙት መጠየቅ ይኖርባችኋል። እዚህ ጋር ኤጀንሲ የሚለው ጋር ሳትነቁ የኤጀንታችሁን አይዲ ያስቀምጥላችኋል። ልክ እዚህ ጋር በምታዩት መልክ ማለት ነው። እዚህ ጋር በምታዩት መልክ ስለዚህ ታወሩታላችሁ ማለት ነው። የኔ ልጆች ሆናችሁ ያው እዚህ ጋር አይዲ ሌላ ሰው ጋር የገባችሁ በስተት ደግሞ በ24 ሰዓት ውስጥ ብታወሩን ጥሩ ነው። ይመቻችሁ።